የጾም ብስኩት ወይም ፓስቴ እንዴት በቀላሉ ቤታችን ውስጥ ማዘጋጀት እንደምንችል ለማካፍላችሁ ቪዲዮውን እስከ መጨረሻው ተመልከቱት፣ ትወዱታላችሁ። ቀደም ብላችሁ 1 የሾርባ ማንኪያ እርሾ ነው የሚያስፈልጋችሁ። 2 የሾርባ ማንኪያ ስኳር፣ 2 የሾርባ ማንኪያ የሚሆን የምግብ ዘይት ለብ ያለ ውሃ ታረጉበትና በዚህ መልኩ አዋህዳችሁት በኋላ ተከርኑትና ሞቅ ያለበት ቦታ ለ20 ደቂቃ ታቆዩታላችሁ። እኔ ከ20 ደቂቃ በዚህ መልኩ ሆኖልኛል። የምትፈልጉትን ያክል ዱቄት መጥናችሁ መጠቀም ትችላላችሁ። እኔ 2 ኩባያ ነው የተጠቀምኩኝ። ከዛ ለብ ያለ ውሃ ታረጉበትና በደንብ ግን መታሸት ይፈልጋል። ያው ላላ አድርጋችሁ ነው የምታቦኩት፣ ጠንካራ አታረጉትም ማለት ነው። በዚህ መልኩ ታረጉት ነገር ሸፍናችሁ ሞቅ ያለበት ቦታ ለ2 እስከ 4 ሰዓት ታቆዩታላችሁ። እኔ ከ2 ሰዓት በኋላ በዚህ በሚያምር መልኩ ሆኖልኛል። ብርካቴው ለየት ያለ ነው። ከዛ መዳመጫ ካላችሁ በመዳመጫ ከሌላችሁ በእጃችሁ መጠፍጠፍ ትችላላችሁ። ጥቁር አዝሙድ ካላችሁ ታረጉበታላችሁ፣ ከሌላችሁ የግድ አይደለም። ከዛ ሊጡን መጠቅለል ብቻ ነው። በዚህ መልኩ ለዚህ ታረጉታላችሁ ማለት ነው። በጣም ነው የምትወዱት፣ ጊዜያችሁን የማይሻማን። በዚህ ላይ ጣዕሙ ለየት ያለ ነው። ከዛ በምትፈልጉት ልክ ነው የምትቆራርጡት። በዚህ መልኩ ተቆራርጡና ለ20 እስከ 30 ደቂቃ ያው ታቆዩታላችሁ፣ ከመጥበሳችሁ በፊት ማለት ነው። ሸፍናችሁ ሞቅ ያለበት ቦታ። እኔ ከ20 ደቂቃ በኋላ በዚህ መልኩኛ ዘይቱን በደንብ ማታገሉትም በደንብ አታቀዘቅዙትም። እሳቱን በደንብ ታስተካክሉት። በዚህ መልኩ ነው የምትጠብሱት። ሽታው ለየት ያለ ነው። ከውጭ ከምትገዙት እንግዲህ በጣም የተሻለ ነው ማለት ነው። እንደምታውቁት በጣም የሚያምር ቆንጆ ሆኖልኛል ማለት ነው። ከለሩ ቆንጆ ነው። በዚህ ላይ ደግሞ ውስጡ ጥጥ ነው ማለት ነው። በጣም ለስላሳ ነው። ተበልቶ አይጠገብም። ሁላችሁም እንግዲህ በዚህ ቀለል ባለ መልኩ በቤታችሁ ውስጥ አዘጋጅታችሁ መመገብ ትችላላችሁ። መልካም እድል። ሆነሽ በመልክሽ ገዳይ የውበት አርበኛ ማሰብ አቃተባች ተማከለኛ ወተን